ቲክቶክ እጠቀማለሁ ከዛ እሱ ላይ ስለ ትዳር ሲያወሩ ሰማሁ ከዛ እሱ ሲያወሩ ሰምቼ ስልካቸውን አነሳውኝና ደወልኩላቸው ደውዬላቸው እሻሉ ተነጋገርን ተነጋግረን ጨረስን ከዛ በኋላ ለመጀመሪያ 2500 አስገቢልኝ አለኝ ምን እንደሆነ የተደጋገረ ከልጁን ጋር መታወሪው ትዳር የሚፈልገው ልጅ ጋር መታወሪ እፈልጋለሁ ብለሽ ልካሽ ማለት ነው አዎ ከዛ መታወሪ ልጁን 2500 ብር ላኪልኝ ሲሉኝ እሺ ብዬ በባንክ ቤት ላኩኝ ከላኩኝ በኋላ ልከለቴ ካለቀ በኋላ እንደገና 73,000 ብር 73,000 ብር 600 ላኪልኝ አለኝ ለምኑ ለሰርጉ ማዘጋጃ አለኝ ቆይሽ አሁን ወደ ዋናው ነገር ገባች እንደውም ስሩንን ያዘው ብዬ ነው እሺ መጀመሪያ አንቺ ወንዱን መረጥሽ ፎቶ ልኮልኝ አይቻለሁ ፎቶ አለሽ አለኝ አራ ልታገቢው የነበረው እስኪ እንየውሽ ቴጂ ወይ ቆንጆ ነው ምንም አይልም ነበር ይሄ ማይረባ አይደለም ቆይ እንደሱ እንዳይሆን ለምሳሌሽ እሱም በፎቶ ተነግዶበት እንዳይሆን እሱ ራሱ ፎቶውን ለመላኩ በምን እናረጋግጣለን አሁን ቲክቶክ ላይ ያሉት ምንድነው ያሉሽ መጀመሪያ እስኪ ቆይ ይሄን ፎቶ እንየው ለምሳሌሽ አሁን ይሄ ልጅ የዚህ ልጅ ፎቶ መጠቀም ራሱ አንቺ እንዴት ዋልሽ ልጅ ይላል ነው ደግሞ ዳውንሎድ ሁሉም በድምጽ ያወራኝ እንዳላከ ያለበት ሁሉም ኢንፎርሜሽን እሱ ላይ ነው ያለው አይደለም ቆይ ይሄ አሁን ይሄ ነው ልታገቢው የነበረው ልኮልኝ አየው ማን ይላክልሽ ይሄን ፎቶ እሱ ውስጥ አለ ሙስሊም ነው ሰው ይላክልኝ እሱ ውስጥ ላኪው አለ እሺ ትዳር አገናኙ ማለት ነው ቲክቶክ ላይ እንዴት ነው እነሱ የሚሰሩት ስልካቸውን ይልካሉና ትዳር ፈላጊ ይሉና ይልካሉ ትዳር የምትፈልጉ ሰዎች ወደኛ ደውሉ ይላሉ ወደኛ ደውሉ ይላሉ እሺ ከዚህ ብሩ የላክሽበት ነው ይሄ እሱ ጋር 2500 የመጀመሪያው እሺ እሺ ችግር የለም የኔ ልጅ አታስቢ ስለሚፈራ ነው ለፍቅር ቦታ አለው የኔ ልጅ በኔ በጣም ብቻ አቀራረብሽኝ በጥንቃቄ ምናምን ይላል እነዚህ የተላላክሻቸው ድምጾች ናቸው የላከልኝ እሱ ማን ይላከልሽ ማገባው ልጅ አልደውል ሲል ልጅ እኮ አይደውልም አንተ እንደዚህ ለምን ደውሎ ለምን አናወራም ስለው አይ ልጁ አይናፋር ነው ሰርጉ እሑድ ስለነበረ ሐሙስ ዕለት ይመጣና ሰርፕራይዝ ሊያረግሽ ፈልጎ ነው ልጁ አለኝ ሳትተዋወቁም ሰርግ ልትደግሱ ማለት ነው በቃ አየሽው ወደድሽው በቃ አንቺ ዝም ብለሽ ላግባዋልሽ የባርዳሊ ነው ሲሉ በቃ ይሻልኩ ያው ትዳር ፈላጊም ስለነበርኩኝ ያው ይሻልኩ እንዳጋጣሚ ሆናን ብዬ ነው አስቤ ነበር አሁን አንቺ ቆይ እንደ ሁኔታውን እንትን ለማለት አንቺ ቲክቶክ ትጠቀሚያለሽ ቲክቶክ ላይ ትዳር የምትፈልጉ ሰዎች በዚህ ቁጥር ደውሉልን ትዳር እናገናኛለን አሉ እነሱ ደወልሽላቸው ትዳር ፈለጉልሽ ከዛ ከዚህ ሰው ጋር አስተዋወቁሽ ማለት ነው በስልክ ይሄን ፎቶግራፍ ላከልሽ ቆይ እንረጋጋ ይሄን ፎቶ የላከልሽ ይሄን ፎቶ ላኩልሽ አየሽው ወደድሽው የዚህ ፎቶ ባለቤት ደግሞ ራሱ ሰውየው ፎቶ መላኩን አንቺ ሊያገባ መሆኑን ያውቃል የኔም ፎቶ ልኮ አይቶታልና የኔ ልኮልን ነበር አይቶታል እኮ መሃል ላይ የሆነ ሰው አለ የሚያላልኩት ማለት ነው አገናኙ ነው የሚያላልክ ሁለታችሁ ግን አንተዋወቅም በስልክ ምናወራው በቃ በስልክ ከዚህ ጋር ታወሪያለሽ ከዚህ ጋር አወራለሁ ስልኩ አለሽ እዚህ ላንድ ስልኩ አለኝ ይኸው እዚህ ጋር እኮ አለ ተክሌ በዚህ ደውይለ ደግሞ የኔ ልጅ እያሉ ነው የኔ ልጅ እያለ ነው እሱ ጋር የላኩበት ደረሰኝ ሁሉም አለ እሱ ደረሰኙ ማን ነው የሚለው እስኪ እሺ ደረሰኙ ይበልጣል የላኩልን ለይበልጣል ደላላው ሳይሆን ተቀባዩ የምልክለት ባካውንቱ ተቀበል እኮ ባላገናኙ ማለት ነው ቆይ ያገናኘሽ ሰውዬ ይሄ የኔ ልጅ እያለ የሚለው ሰውዬ ለሱ ነው ላክሽው ለሱ ሳይሆን ይበልጣል ለሚለው ነው ላኪለት እያለ ሲያስልክልስ ያው ሰውዬው ደግሞ ለሱ ይሰጠዋል ራሱ ስም እየቀየረ ራሱ ሊሆን ይችላል ማለት ነው ይሄ አሁን የምታወሪው እሱ ጋር ፎቶ አለ እኮ የሰውዬው ይሄ መነጽር ያደረገው መነጽር አድርጓል እሱ ጋር መነጽር ያደረገው ሳይሆን ቀይ ሸሚዝ የለበሰው የሞላይ ቀይሽ ለምን መሰለሽ ፎቶ አየው ነው ይሄኛው እኮ አረብ ነው ጀማል ነው የሚለው ይሄ ጀማል ነው ስለበሻ መድኃኒትም ሲያወራ አውርጄዋለሁ ፎቶ ላይ አውርጄዋለሁ
ስለ ሀበሻ መድኃኒትም ሲያወራ አውርጃለሁ ፎቶ። ይሄ የሩቅ ምስራቅ አይነት ሰው ነው የሚመስለው አይደለ? ኤዥያን እንትን ይሄ እንትን ይሄ ፓኪስታኖች ምናምን ኳላላምፑር ኢንዶኔዥያ እንደዛ ነገር ነው። አሁን ላንቺ ቆይ አሁን ይኸውልሽ ይሄ ሰውዬ በዚህ እንትን እያለ እንዴት ዋልሽ ልጄ ምናምን እያለ የሚደውልልሽ አለ። እዚህ ጋር ደግሞ ስልክ ተሰጥቷል። አሁን እዚህ ጋር ምን አለ ይበልጣል የሚባል ብር ያስገባሽለት ሰውዬ ይበልጣል አውዴ ሞገስ ነው የሚባል ብር 2500 የገባለት ሰው ማለት ነው። ማለት ይሄን የሚያደርገው ይሄን ፎቶ ስለላከልሽ ይሄ የተላከው ፎቶ ደግሞ ባልሽ ስለሚሆን 2500 ብር ላክሽ። ከዛ 70 ሺህ ብር ነው የላክሽው። እንደገና እሱን ከወሰደ በኋላ ለድርጅቱ ቅድሚያ ገቢ ብሎ ከላኩ በኋላ 73600 ላኩኝ። 73600 ለምኑ ነው? እሱ ለሰርጉ ለሚዘጋጅበት አለ። እሺ ከዛስ? እሺ ንገሪኝ እስኪ ታሪክ። ከዛ በኋላ ደግሞ ለዋስ የሚሆን ያስፈልጋል ብሎ 50 ሺህ ላኩኝ። ጾሙ ሰኞ ሊገባ እሁድ ለታ መጋባት አለባችሁ ብሎ ቀን ቆረጠ። ራሱ ሽማግሌ ሳይላክ ምን ሳይል ራሱ ጥድፍ ብሎ ያየሽ ፎቶውን ማለት ነው። ይሄኛው ሰውዬ ነው ቆራጩ ፈላጩ ማለት ቀይ ሸሚዝ ራሱ ብር የወሰደ ማለት። ከዛ በኋላ ሳምንት ጾም ሊገባ ሲል እሁድ ዕለት ነው ጾም ሊገባ ሌላ ሰዎችም ስላሉ ድርጅት ስለሆነ ሁሉን ነገር አዘጋጅተናል ለዋስ የሚሆን 50 ሺህ ብር ላኪልኝ አለ። ከዛ ልጁ ጋር ስደውልለት አያነሳም። ከዛ ድጋሚ ስደውል ሲያነሳ እኔ ልካለሁ ታዩ ስለይ ከዛ ሰው ጭቅጭቅ ሲያደርገኝ ሂጅ ባንክ ቤት ንግድ ባንክ 50 ሺህ ብር አስገባዩ ድጋሚ ለዋስ የሚያዝ አለ። ምንድነው ዋስ? እዛ ተቀማጭ ተያዥ የሚሆን ለዋስ የሚሆን አለን። ድርጅታችን ታዋቂ ነው የታወቀ ነው። ለዋስ የሚሆን ስለሚሆን ይቀመጥኛ ጋር ላኪ አለኝ። ከዛ ላኩ። ለምን ዋስ አትይ? ዋስ ማለት ምን ማለት ነው? ከሽማግሌ